ኬንያ በምስራቅ አፍሪካ የምትገኝ ከኢትዮጵያ ጋር የምትዋሰን ሰላማዊና በማደግ ላይ ያለች ጎረቤት ሀገር ናት። ከኢትዮጵያ ሌላ ዩጋንዳ፣ ደቡብ ሱዳን፣ ሶማሊያ፣ ታንዛኒያና የህንድ ውቅያኖስ ያዋስኗታል። የቆዳ ስፋቷ 580367 ካሬ ኪሎ ሜትር ሲሆን ከኢትዮጵያ ጋር ስትነጻጸር በግማሽ ያነሰች እንዳይባል ጥቂት ከፍ ያለች ናት። የመሬት አቀማመጧ 5199 ሜትር ከፍታ ካለው የኬንያ ተራራ እስከ ዝቅተኛው የህንድ ውቅያኖስ የባህር ዳርቻ ያካተተ ነው። የህዝብ ብዛቷም ከኢትዮጵያ ግማሽ በታች ዝቅ ብሎ በፈረንጆቹ 2023 ዓመተ ምህረት መረጃ መሰረት 55.34 ሚሊዮን ነው። የኬንያ ዋና ከተማ ናይሮቢ ስትባል ሞምባሳ፣ ኪሱሙ፣ ናኩሩ እና ኤልዶሬት የተባሉ ዝነኛ ከተሞችም አሏት። የኬንያ ይፋዊ ቋንቋዎች እንግሊዝኛና ስዋሂሊ ሲሆኑ የመገበያያ ገንዘቧ የኬንያ ሽልንግ ይባላል። የሰዓት አቆጣጠሯ ከኢትዮጵያ ጋር ተመሳሳይ የዓለም አቀፍ የስልክ ጥሪ መነሻ ኮዷ 254 የበይነ መረብ አድራሻ መለያዋ ደግሞ .ke ነው። እንደ አውሮፓ አቆጣጠር በ2023 አጠቃላይ የአገር ውስጥ ምርቷ ወይም ጂዲፒ 108.04 ቢሊዮን ሆኖ 5.6 ከመቶ እድገት አስመዝግባለች። የዜጎቿ የነፍስ ወከፍ ገቢም በዚሁ ዓመት ከ1950 የአሜሪካን ዶላር በላይ ሆኗል። ዋነኛ የኢኮኖሚ ዘርፎቿ ግብርና፣ አገልግሎትና ማኒፋክቸሪንግ ሲሆኑ ወደ ውጭ የምትልካቸው ዋና ዋና ምርቶች ደግሞ ሻይ፣ ቡና፣ የአበባና የነዳጅ ምርቶች ናቸው። ቻይና፣ ዩጋንዳ፣ ህንድና ዩናይትድ ስቴትስ ኦፍ አሜሪካ ዋነኛ የንግድ አጋሮቿ በመሆን ይታወቃሉ። ኬንያውያን በህይወት የሚቆዩበት አማካይ ዕድሜ 64 ዓመት ሲሆን 30 ከመቶ የከተማ ነዋሪዎች ናቸው። አብዛኞቹ የክርስትና እምነትን ቢከተሉም የእስልምናና የአገር በቀል ሃይማኖት ተከታዮችም አሉ። ኬንያውያን የደም ሐረጋቸውን ከ42 ጎሳዊ ስብስቦች ማለትም ኤትኒሲቲ የሚመዙ ሲሆን ኪኪዩ፣ ሉሃ፣ ሎ፣ ካሌንጂን፣ ማሳይ በግንባር ቀደምትነት የሚጠቀሱ ናቸው። በኬንያ የመጀመሪያ ደረጃ ትምህርት በነፃና በግድ የሚሰጥ ሲሆን ትምህርት ቀመስ የሆነው ህዝቧ ወደ 80 ከመቶ ይጠጋል። ማሳይ ማራ፣ አምቦሴሊና ሳቮን ጨምሮ ከ50 በላይ ብሔራዊ ፓርኮችና ጥብቅ ቦታዎች ያሏት ኬንያ የትላልቆቹ 5 ማለትም የአንበሳ፣ የነብር፣ የአውራሪስ፣ ዝሆንና ጎሽ መናኸሪያ ናት። የኬንያ መንግስታዊ ስርዓት አህዳዊ ፕሬዝዳንታዊ ሪፐብሊክ ነው። የወቅቱ ፕሬዝዳንት ዊሊያም ሩቶ ይባላሉ። የመንግስት አስተዳደር መዋቅር ወደ ታች ሲዘረጋ በቀጥታ የሚገናኘው ከ47 ወረዳዎች ወይም ካውንቲስ ነው። ይህም ዜጎቿ አገልግሎት ለማግኘት የሚያልፉበትን የቢሮክራሲ ሰንሰለት አጭርና በቅርብ ተደራሽ ያደረገ ነው። አገሪቷ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ኢጋድን ጨምሮ የበርካታ አህጉራዊ ቀጣናዊና ዓለም አቀፍ ድርጅቶች አባል ናት። ከተረጋጋ ሰላም ጋር ቀለል ያለ አቀራረብና እንግዳ ተቀባይ ህዝብ እንዳላት የሚነገርላት ኬንያ የበርካታ ዓለም አቀፍ ኩባንያዎችና ሀገር ጎብኚዎች መዳረሻ ናት። ከነዚህ ጎብኚዎችና የሥራ ፈጠራ ሰዎች መካከል ኢትዮጵያውያንም ቀላል በማይባል ቁጥር ይገኛሉ። የዚህ ፕሮግራም አዘጋጅ ሰለሞን ሹምዬ ሰሞኑን በናይሮቢ በነበረኝ ቆይታ ከኢትዮጵያ ተሰደው በኬንያ ኢንቨስት በማድረግ ላይ ካሉ ባለሀብት ጋር ሻይ ቡና ብዬ ነበር። ባለሀብቱ ማን ናቸው? ኢትዮጵያ ላይ የነበራቸው ኢንቨስትመንት ምን ነበር? ለምን ተሰደዱ? አሁን በኬንያ ምን እየሰሩ ነው? ወደ ኢትዮጵያስ መመለስ ይፈልጋሉ? የሚሉና ሌሎችንም ጉዳዮች እያነሳው ተጫውተናል። ቃለመጠይቁን ያደረግነው ሩፍቶፕ ተብሎ በሚጠራ ሬስቶራንት ውስጥ በርካታ ደንበኞች እየተስተናገዱ ስለነበር ከጀርባ የሚሰማውን ኳኳታ በመረዳት ትከታተሉ ዘንድ አስቀድመን እናሳስባለን። ቀረጻው የተካሄደው በኬንያውያን ባለሙያዎች ነው። መልካም ቆይታ። ሰው ላይ ከዚህ በለጠ ግፍ አይሰራም። ማገር አይደለም ለምን አፈልኩ እንዴ? አገር እኮ ነው ማለት እንዴት ብዬን ምን ጀን ምገባው እንዴት ምገባው ሚቻል ቢሆን ዕውቀቴን በስትንጅ መጥቶ ይወስዱት ነበር። እንሳለት ይቻላል። ተው ገንዘቤ አልቋል። የሰው እምነት መጥፎ ነው። ምንም ባላጠፋውም እሱ ያርጋ ብሎ ሰጡኝ። እኔና ምኑ ሰጡኝ። ስንቱ ነው ገብቶ ተበላሽቶበት ሄደው ሱሳይድ ያደረገ ነው ጭሚኑ ያለው። ዛሬም ነገም ተነጎዳል ኢትዮጵያን ችግር አይፈታም። ከአቅሜ በላይ ቢሆንም ይቅርታ መጠየቅ ፈልጋለሁ። አዲስ አበባ መኪና እኮ 74 መኪና በ70 ሺህ ብር ተሰርቶ በ70 ሺህ ብር መኪና 00 መኪና ለዛም በ74 መኪና በዚህ ዋጋ ሽጠው ለደላላ 1 ሚሊዮን መከፍለናል አሉ። ማን ይጠይቃችሁ? በአመት እኮ 4-5 ጊዜ መላለስ ነበር እየሰራው መጥቼ ያየው ፈታ ብዬ ነበር። ምን አስጨነቀኝ? አገር ብዬ ጠይቆ ነው ስራዬን ጥቼ የወጣሁት የገባሁት አይደል? ያን ሁሉ እኮ ተበልቼ የወጣሁት እንደ ሌባ ተረግጬ የወጣሁት ሰርቋል የተባለው። የሚገርመው ነገር ፍርድ ቤቱ ያን ነገር ድርጅቱ አሴት አለው የለም ብሎ ማጣራት ይገባዋል በውሳኔ ግን አላደረገም።
5% ለውጭ ኢንቨስተር የሚሰጠው ድጋፍ ይኖራል እንሰራ ነው ያልጻፍኩ ደብዳቤ አናግሩኝ ባካችሁ አናግሩኝ አሉ እኔ እስከምቻለኝ ድረስ ሞክሬያለሁ ወደ 300 ሰራተኛ ነበረኝ አፍሪካ ውስጥ 2009 ላይ the best innovative company of the year ከአፍሪካ ተበለሽልኛል አሁን እዚህ እስከላይኛው እስከማንኛውም ቦታ ላይ አንኳኩቼ መግባት እችላለሁ የምፈልገውን ድጋፍ እየተሰጠኝ ነው ለመጀመሪያ ጊዜ አፍሪካ ውስጥ ዲዛይን የተደረገ መኪና ማንዳ መተኩል ሰርተን ለማውጣት ነው ኢንቨስትመንት ትንሽ ሃይ ነው እንጂ እስካለ እሱን ሞተሩንም የቀሩትንም ነገር እዚህ መስራት እንችላለን ፕሬዝዳንቱን መጀመሪያ አግኝቻለሁ የውጭ ጉዳይ ሚኒስትርና አግኝቻለሁ ኢንቨስትመንት ሚኒስትርና አግኝቻለሁ ሚኒስትሩን ለማግኘት ፈልግ ሄጄ አንኳኩቼ ገብቼ ወይ ሄጄ አብነት ይቻላል ነገ ቀጠሮ ያዙልኝ ነው ማየት ማመን ነው ዘመን በየወሬድ ብለፈልፍ ማለት ነው ኤቭሪቲንግ የሚሰራው በባንክ ነው እኔ አይደለም ወስነው አንተ ስንት መክፈል እንዳለብህ 3000 መኪና አለ ሊፋን እና ዘ ፓርትነር አድርጌ ወደ ኢትዮጵያ መጣሁ በጣም ብዙ ችግር ገጠመኝ በሱ በጣም ብዙ ችግር ገጠመኝ ፐርሰናሊ ቅዳሜ ቀንና ቢሮ ተጠርቼ ይሄን ስራ አቆማለሁ ነገሩ ጥሩ ስራውና ሀገር መውጣት አለበት ከዛ ወጣሁ እንደ ቄራ ስጋ ቦጫጭ ከሆነ ይበሉ ህግ የሌለበት ሀገር ህግ ቢባላት ኢትዮጵያ ውስጥ የለም ኮንቴነር ሲከፈት ባዶ ነው ምንም ቀለ እንደዚህ አይነት ሁኔታ እንዴት ሀገር ስራ የምትሰራ በአሁኑ ጊዜ 161 መኪና ታክስ አይከፈልባቸው መኪናዎች መንገድ ላይ እንደልዝ በቃል አያውቅም 161 መኪናዎች ታክስ አይከፈልባቸው ህዝብ ተረክቦ ይነዳሉ የተሰራ ወንጀል ምንድነው በዘመን ባንክና የገቢዎች ሰዎች ጋር ቋንቋ ቆያችን እኔ ነኝ አንተ ነህ ግን የመጣ ነው አንተ ነህ ያለ እኔማ አመት አለፈኝ እዚህ ሀገር ዳገሩ እንግዳ ነኝ እንዴት ነህ ደህና ነኝ እግዚአብሔር ይመስገን ኬንያ አሪፍ ነው አሪፍ ምንም እንኳን እንደ ሀገራችንም ባይሆን አሪፍ ነው እንደ ሀገራችንም ባይሆን አሪፍ ነው አይ ኖ አንደርስታንድ ምንም ቢሆን የራስ የሆነ ነገር የተሻለ ሆኖ ይሰለከን ባይሆን ወደ ኬንያ ምን አመጣ it's good question እንግዲህ ማን እንደሚያውቀው ኢትዮጵያ ውስጥ የመጀመሪያ ጊዜ መኪና ምግብ ፋብሪካ ጀምሬ which was successful ብዙ ነበረ ግን ብዙ ቻሌንጆች ነበሩ በጣም ብዙ ቻሌንጆች ከአቅም በላይ ሆኑ እንግዲህ እስከሚቻለን ድረስ ወደ 15 አመት ታግያለሁ ማለት ድርጅቱን ለማስቆም እንዲሰራ ለማድረግ ግን ያው ከዛ በኋላ መቀጠል እንደማይችልና እንደዚህ አይነት ስራ ኢትዮጵያ ውስጥ ተስፋ እንደሌለው ስለቆረጥ ስላወቁ ስለደረሰ ተደጋግሞ በዛ መካከል ስንስተይ ወደ ሆላንድ ተመልሼ ነበር ከዛም ያው ባክግራውንድ ትምህርት ኤሌክትሮኒክ ስለነበረ የመኪና መስራት ፍላጎት ሁሌ ስለነበረ አሁን ደግሞ ያው መኪና ኤሌክትሪክ መኪና ችግሩ ባትሪዎች ስለነበሩ አሁን በጣም አክሰሰብል ስለሆኑ ያንን ቪዥኔና ራዕይን ሀገር የመስራት ባልችል ብከለከል ለምን ሌላ ሀገር አልሰራም ብዬ ዞር ሳይ አሁን ጊዜ ለኢንቨስትመንትና ለስራዎች በጣም ተስማሚ የሆነች ሀገር ወደ ኬንያ ስላገኘኋት እዛ ለመስራት ገብቻለሁ ኬንያ ምን የተለየ ነገር ሰጠች ኢትዮጵያ ያጣው ኬንያ ኦፖርቹኒቲ ድጋፍ ከምጠብቀው በላይ ድጋፍ የሰጠኝ ነው በአንኛው መንገድ 18 አመት ኢትዮጵያ ውስጥ ነው በላይ ስራ አንድ ባለስልጣን ለማነጋገር ፍቃድ ያለው አሁን እዚህ እስከላይኛው እስከማንኛውም ቦታ ላይ አንኳኩቼ መግባት እችላለሁ የምፈልገውን ድጋፍ እየተሰጠኝ ነው እና ያ ለማንኛውም ስራ በጣም ወሳኝ ነው ችግሬን ኢትዮጵያ ውስጥ የሚሰማልኝ ሰው አልነበረም መስማት የሚፈልግ ሰው አልነበረም ብዙ የመካከራል ድርጅት የሀገር ድርጅት ነው ሌላ እንኳን ሊቀጥል በፍላጎት ነበር ግን አልሆነም እንደውም በብዙ አቅጣጫ የምታየው ስራው የሚቆምበት ነገር ነው እንጂ ስራው የሚቀጥልበት ነገር ተብሎ ስለዚህ ያው እና በዛም ብዙ ነገር ሳክሪፋይስ አድርጌያለሁ የብዙዎችን ህይወት ብዙ ሳክሪፋይስ አድርጌያለሁ የራሴን አክቹዋሊ በእድሜ ምቀልጃለሁ አሾፌያለሁ
አሁን ጊዜ እንደጀመርኩ ሰርቼ ቢሆን በአሁኑ ጊዜ ኢትዮጵያ የራሳችን መኪና ሰርተን ወደ ውጭ ኤክስፖርት እናደርግ ነበር። ለዚህ ነው አሁንም እዚህ ሀገር መኪና የሚሰራው የሰው ሀገር ሳይሆን መኪናው በራሴ ስም ነው፣ ታድ ይባላል። ይሄንን ማድረግ ደግሞ የሆነ ነገር ጥዬ ለማለፍ ሳይማሰብ ነው። ይሄን ሀገር ውስጥ ብሰራው ደስ ባለኝ ነበር። ምን ያህል ጊዜ ሆነ ኬንያ? 1 ዓመት ተኩል ሆነ ነው እና በአንድ ዓመት ተኩል ውስጥ ያው በዚህ ጊዜ ውስጥ ምን ዴቨሎፕመንት ሳለ እንግዲህ እንደመጣው አይ ቲንክ በ3 ወር ነው ቦታ ሰጥቶኝ ፍቃድ ሰጥቶኝ ምን ያክል ቦታ 16000 ካሬ ሜትር ቦታ ሰጥቶኛል። ኢንዱስትሪ ነው ፍቃድም ሰጥቶኛል። እንዳውም ያን ስራ ለጀመርም ራሱ ፕሬዝዳንቱም ድረስ ዘመተው ቦታ ድረስ አይተው እንትን ብለው አበራርተው አንፈልገው ድጋፍ እንደማገኝ ነገሮች ሰጥቶኛል። ከዛም ውጪ ያው በዛ ደረጃ ያሉ ቦታ ሰዎች በተለያዩ ታይንተስ ያገኟቸው ማበራታታት ድጋፍ ከመስጠት ወደ ኋላ አይሉ እና ይሄ ደግሞ ስራ ደግሞ ያው ያለዛ ድጋፍ ብቻ መስታረው ነገር አለ። አዲስ ሀገር ነው፣ ማላቀው ሀገር ነው። ግን እዚህ ስትመጣ ያንን ሐሳብ ተቀብሎ የሚደግፍ ሰው ስታገኝ ሞራል ይነሳል እና በዛ ነው። አሁን ምን ደረጃ ላይ ነው ያለው? አሁን እንግዲህ ፋብሪካው ቦታ ከወሰድን በኋላ የዲዛይን ግራም ስራዎች ነበሩ። እነሱ አልቆ አሁን ኮንስትራክሽኑ ተጀምሯል። ኮንስትራክሽኑ እየተሰራ ነው ያለ ነው። አሁን ባለበት ሁኔታ የመጀመሪያዎቹ መኪናዎች የመጀመሪያ ሆል ሰርተን በኦክቶበር 31 ለማስመረቅ እየተሯሯጥን ያለ ነው። ዋናው ነገር እዚህ የምንሰራው ስራ እንደ ኢትዮጵያ መግጣጠም አይደለም፣ ምን ጀምረው መግጣጠም ነው። ግን በአንድ ዓመት ውስጥ በአዲስ ቴክኖሎጂ ያለ ሪቨርስ ኢንጂነሪንግ የሚባል እሱን በመጠቀም እዚህ ኬንያ ውስጥ ባሉ ስራ ሰዎች ባለውቀት ሰዎች እነሱን ሰብስቤ እዚሁ ዲዛይን አድርገን እሱን እዚህ የመጀመሪያ ጊዜ አፍሪካ ውስጥ ዲዛይን የተደረገ መኪና በአንድ ዓመት ተኩል ሰርተን ለማውጣት ነው። ያ ደግሞ ያ ማለት በደም ማኒፋክቸር የተደረገ እዚህ ነው ከመገጣጠም ሳይሆን እዚህ ሪቨርስ እንዲጠቅመን እንሰራቸዋለን። ግን ዛም እንግዲህ የሚያስፈልጉን ምናልባት ሞተሩን መስራት እንችላለን። እንትን ካለን ኢንቨስትመንት ትንሽ ሃይ ነው እንጂ እስካለ እሱን ሞተሩንም የቀሩትንም ነገር መስራት እንችላለን እና ከ60 እስከ 80% ሎካል ኮንተንት ለመስራት ነው የሚፈልገው። ያ ደግሞ ትልቁ አድቫንቴጅ ያ የመኪና ትልቁ ዋጋ ሎጂስቲክ ኮስት ነው። ያን ሎጂስቲክ ኮስት ሴቭ የምናደርግ ከሆነ ሎጂስቲክ ሴቭ ካደረግ ታክስም ሴቭ ታደርጋለህ። ይሄን ሴቭ ሁለቱን ሴቭ ካደረግ ደግሞ ኮምፒውተሮች እንኳን ቢመጡ መጋፈጥ እንችላለን እና አንዱን ያናው ነው ታርጌታችን ሎጂስቲክ ኮስቱን ሰፕላይ ቼኑን ኦፕቲማይዝ መጠቀም ያን ከተጠቀም ሴቭ ካደረግነው ኮምፒቲቲቭ መሆን እንችላለን። አሁን ባለን ሁኔታ ይዘናቸው መቀርቦች መኪና ዋጋቸው በጣም አፎርደብል ናቸው። ዋና ፕሪንሲፕሉ አፎርደብል የሆነ መኪና ለሪዝነብል ሎወር ኤንድ ያሉ ሶሳይቲው ለነሱ መኪኖችን ለማቅረብ እና ብዙዎቹ እንደ ኡበር እንደ ራይድ እንደ ቦልት ያሉ መኪናዎች ታክሲዎች ለስራ ፈጡ ይወጣቱ እሱን እዛ ውስጥ ይዘው መኪና ስራ ሊሰሩና ሰርቫይቭ እንዲያደርጉ ማለት ነው። የኬንያ መንግስት ምን ያክል በእውነት በጣም ነው ያው ትልቁ ችግር ኢትዮጵያ አፍሪካ ውስጥ የምንታየው ጊዜ ቢሮክራሲ እና ኮረፕሽን ነው። አሁን እዚህ ውስጥ አሁን ባለበት ሁኔታ ውስጥ ኮረፕሽን ውስጥ እንዳንገባ ፕሮቴክት አድርገውናል። which is ማለት ኮረፕሽን የምትገባው አክሰስ በማኑበት ሲል ነው። አሁን እስከ ሃይስት ሌቭልስ አክሰስ ስላለ ችግሮች በሚኖርበት ጊዜ በማንኛውም ደረጃ መግባት ስለምንችል እስካሁን ድረስ ያለምንም ኮረፕሽን እዚህ ለመድረስ ችለናል። ይሄ ትልቅ አቺቭመንት ነው። ምክንያቱም ብዙ አፍሪካ ሀገሮች የሚታወቁት በኮረፕሽን ነው። ያን ሳድረስ ማድረግ እሱ ነው። ከዛ ውጭ ደግሞ አዳዲስ ፖሊሲ እየወጣ ነው። ቤዝድ ማኒፋክቸር የምንጣበት ጊዜ የታክስ ፖሊሲ በጣም በተፈጣጠነ ጊዜ ውስጥ እየተሰራ እየተለወጠ ነው ያለው። ያም ስራውን ይደግፋል እና በጣም አክቲቭሊ እዛ ላይ እየሰሩበት ነው። ለምሳሌ በዚህ ፕሮጀክት ጊዜ ውስጥ
በምን ደረጃ ያሉ ባለስልጣናት አግኝተታቃለ እንግዲህ በደረጃ ያህል ብታይ ያው የተከበሩ ፕሬዝዳንቱን መጀመሪያ አግኝቻለሁ የውጭ ጉዳይ ሚኒስትር አግኝቻለሁ ኢንቨስትመንት ሚኒስትር አግኝቻለሁ የፕሬዝዳንቱ ቃል አቀባይ አግኝቻለሁ የኢንዱስትሪ ሚኒስትር አግኝቻለሁ እንግዲህ እነዚህ ጋር ሁሉም ጋር የኬንያ አምባሳደር ሆላንድ ያሉት አግኝቻቸዋለሁ በጣም ኤክስትሪምሊ ሰፖርት ያደርጉኛል እና እነዚህ ሰዎች የምታረጋበት ጊዜ በህግ ደረጃም በከፍተኛ ደረጃ ያሉ ተቋማት ሰፖርት እንዲያደርጉኝ ተደርጓል ስለዚህ ኢዚሊ እነሱ ጋር ስለምሄድ ችግር በሚኖርበት ጊዜ እዛ ሄድ በአስቸኳይ በጣም እንዳየው ዛሬ እንኳን ስታየው የሆነ ትራንስፖርት ችግር ሲኖረኝ አንድ ሰው ደወልኩ ወዲያው ወደዛ ተልኮ እንዲደረግ ይደረጋል እና ኢዚሊ ነው አክሰስ ያለው እና ይሄ ኢንቨስትመንት ላይ ትረስት እምነት እንዲኖር ያደርጋል እና ስራ ላይ ዋናው ስራ ምንድነው ችግሩ ዋናው ኢንቨስትመንት ሲመጣ ፎከስ ማድረግ ያለበት ፕሮጀክቱ ላይ ነው እንጂ ምንድነው ቢሮክራሲ እና ኮረፕሽን ውስጥ አይደለም እሱም ፕሮቴክት የሚያደርግ ድርጅት ካለ ስራን ቀጥ ብሎ መስራት ይችላል እና አሁን የተወጠረ ያለው እዚህ እንደዛ ሁኔታ ነው የስፑሽ የሚያደርጉ በዛ ውስጥ እንሰራለና ችግሮች ካሉ ያው ለሚመለከተው ለማመልከት ከዛ ውስጥ ማለት ቦታ ሰጠን ሴዛሚ ስፔሻል ኢኮኖሚክ ዞን አውቶሪቲ ይባላሉ እነሱም ዋና የተቋቋመበት ቦታ አቬሌብል ማድረግ ኢንፍራስትራክቸር መብራት አርገው ነው የሚሰጡ እዛ አካባቢ ችግር ይኖር እሱ ነው የሚሰጡ ስለዚህ ዛን በሚኖርበት ጊዜ ነገሮች እንኳን ቢኖሩ እዛ ነው ከዛ በላይ ደግሞ ያ ከኮሚኒቲ ጋር ዛል ሰው ኮሚኒቲ ማሰባሰብበት በኩል እነሱ እንደ አገናኝ ሆነው አገናኛውን አሁን ያው ምን ሰራው ከኮሚኒቲው ጋር አብረን ነው እና ያ ነገር አትሞስፌር እንዲፈጠር ያደርጋሉ ያ ምን ማለት ምንድነው ኢንቨስተሩ እዛ አካባቢ የመጣበት ጊዜ አክሴፕታንስ እንዲኖር እና ስራው ላይ at the end of the day ስራው ላይ ፎከስ እንዲያደርግ ነው ይሄ ከዛ ውጭ ያለ ሀሰል እዛ ላይ መደረግ የለበትም ለምሳሌ አንዳንድ ፍቃዶች አሁን በካውንቲ ደረጃ ነበር የሚፈቀዱት ካውንቲ ነገር ለማጨረስ በጣም ፕሮሰስ ይወስዳል አሁን ያንን አወጡትና በፌደራል ደረጃ አንድ ቦታ ተወስኖ እነሱ እንዲጨርሱ ተደረገ ስለዚህ አሁን እዛ ቦታ ሁሉ መዞር የለም ያንን ዶክመንት እዛ አስገብተው እዛው ጨርሰው ሰጥቷል ማለት ነው እነሱ ያን ነገር ለመስራት የተወሰነ ጊዜ ነው ያላቸው በዛ ጊዜ ውስጥ ካልጨረሱ አፕላይ ማድረግ ይችላል ተጠይቀናል ስለዚህ ያ በጣም ፕሮቴክት ያደርጋል ለመለካት እንዲመች እነዚህ ባለስልጣናት ፈልጋቸው ቀጠሮ ሲሰጡ አጭሩ በምን ያክል ጊዜ አግኝታችሁ ታውቃለህ ረጅሙ በምን ያክል ጊዜ ያው እንግዲህ እንደ ምሳሌ ብነግርህ እንደ ምሳሌ ባለው ሳምንት ቀጠሮ ፈልጌ ደወልኩና ስልኩን አልተነሳም ነበር 5 ደቂቃ ሳይሆን መልሶ ደወለልኝ እንደዚህ ፈልጌ ለኳቸው ነገ ጠዋት 3 ሰዓት ተባልኩ ምንድናቸው በጣም ትልቅ ፖዚሽን ናቸው በመንግስት ደረጃ በካቢኔት ደረጃ ፖዚሽን ናቸው እና ጋር ሄድኩኝ ነገርኳቸው ያው ከዛ እዛ ቁጭ ብዬ ነገሩ እንዲህ ነበር ረጅም ጊዜ ያቆይተው የሚያቀባጥታ ረጅም ባለስልጣን ጋር አይደለም ምክንያቱም ሁሉም ስለሚል ችግር ያለ ምንድነው ወደታችሁ በመተወድበት ጊዜ እዛ ላይ ያየ በማንኛውም ነገር ዘመሩ እዛ አትሮጥ መጨረሻ ነገር አይሆንም ሲለን የምትሄደው እና አሁን ለምሳሌ አሁን እቃዎቹ መጥተዋል ለምሳሌ አሁን ኮንቴነሮች መጥተው ሞምባሳ ነው ያሉት እና ለማንቀሳቀስ ተቸገርኩ እና ኦልሞስት አሁን ለሳምንት እየታሸው ያለው ዛሬ ደወልኩ በቃ ጠቅላላ ወደ ዋና የመልሱን አሳይተኝ የፖርት አውቶሪቲ ዛሬ ጠዋት አንተ ጋር ቁጭ ነው ቴክስት ላኩት ሰዓታት ልዩነት ማለት ደውለው ተነጓቸው ደውልና ሱብሄት ነበር ስለዚህ አሁን ደውዬ መሄድ የሚጠበቅብኝ እና የሞምባሳ ፖርት አውቶሪቲ የነሱ የኬንያ ፖርት አውቶሪቲ ምስተናግሯቸው ስለዚህ ሄዳለሁ እነዛ ያው ሄጄ ራሴ አስጨነዋለሁ እና ይሄ በጣም ስሜት ያደርጋል እና ፍረስትሬት የሚያደርግ ነገር አልሆነ ነገር ሴት ፍረስትሬት ያደርጋል እና ስራን ተታው እዛ መድረስ ነው የምትለማመጡት አሁን ብዙ ጊዜ ሞክራለሁ በራሴ መንገድ ሞክራለሁ ስራ እንዲሰራ ኮረፕሽን ውስጥ አልገባም ፕሪንሲፓል ያልገባም ምን ነገር አልገባም ሞክራለሁ አልሆነ ካለገ አንድ ስቴፕ ወደ ላይ ሄዳለሁ እና የት ጋር እንደምትሄድ ማን ጋር እንደምትሄድ ደግሞ ያው
ከዛም ሌሎችም በዛ ደረጃ ይሄን ነገር ኦርጋናይዝ የሚያደርጉ አሉ ሰዎች ማቃቸው በዘከና እነሱን በመናገር ጊዜ ኦኬ በቃ እዛ ጋር ይደውላል እንደው ይባላል ይደውላል እና ቶሎ ትላል እና ቶሎ ነው ምን እንደዚህ ሚኒስትር ለማግኘት ፈልግ ሄጃ እንኳን ገብቼ ወይ ሄጄ አመት ቻለ ነገር ቀጠሮ ያዙልኝ ነው በተነገረ እና በዛ ሌቭል ነው የሚሰሙ እንትን ሌላስ ያገኛቸው ኢንሴንቲቭስ የሉም ማበረታቻ ለምሳሌ ኢንቨስተርስ ከታክስ አንፃር ከትርፍ ግሬስ ፔሪድ ማግኘት አለ ምለተርፍ እኔ ትርፍ ፕሪንሲፓል ትርፍ ግሬስ ፔሪድ ታክስ ምናምን እኔ ያ ነገር ባይሰጡኝ እንግዲህ ምን ስራው ልስራ ግን ያለውን ለማ አለ ግሬስ ፔሪድ አለ 5 አመት ምናምን አለ 5 አመት ማለት ነው ግሬስ ታክስ ከታክስ ኤግዘምፕት ፕሮፊት ታክስ ኤግዘምፕሽን አለ አሁን እቃችንን ስናስገባ ከሞምባስ ወደብ ሲመጣ የሚጣቃ ማንኛውም እቃ በትሬን ተጭኖ ዳይሬክት ፋክተሪያችን የሚገባው ምንም ታክስ አልከፍልም ምንም አልከፍልም እዛ ገብቶ ተሰርቶ ሲወጣ መንግስት ሰው ሲረከብ ነው ደግሞ መኪኖቹም ኤክስፖርት ስለሚደረጉ ኤክስፖርት ከደረጉ ጭራሹን ከፍለው የለም ግን ሎካል ካደረግነው ግን መኪኖቹ ለሰው ሲስተላለፉ የመንግስት ታሪክ ከፍላሉ ማለት ነው which means working capital wise እኔ አልጨነቅም ታክስ ነው የሚከፍሉት እንጂ ሌላ እኔ አልጨናነቅም ያንን ኖርማሊ ከፍዬ በኋላ ከሰው መሰብሰብ ይችል ነበር አሁን ግን አልፈልግም አይጠበቅብኝም መኪና ሲወጣ ነው ከፍለው በጣም ስሜት ግን እኔ መልሄ ታክስ ኢንሴንቲቭ ምናምን ቢቀርም አንድ ፕሪንሲፓል አለ ምናምን አንድ ፕሪንሲፓል ለምን መሰለህ የመጣው ሰርቼ ነው አይደል ትርፋለሁ ብዬ ነው ስለዚህ ለምን ነው ታክስ ትከፍላለህ ለምንድን ነው ሌላው ኖርማል ያ ሎካል ሰው እየሰራ ታክስ ይከፍላል አይደል ስለዚህ እኔ መከፈል ምንም አልከፍልም ታክስ ፕሪንሲፓል አላምንበትም አክቹአሊ እኔ ጠየቁልም ነው እዚህ ሀገር ያለውን አሬንጅመንት ለማወቅ አለ ግን ደግሞ አክቲቭ ዳይናሚክ ፖሊሲ ተቀየረ ነው ያለው ለሞር ነገሮች እየተወሰዱ ወደፊትም በጣም ዳይናሚክ እንደሚቀየር ታውቀና ያ እዛ ላይ ብዙ ነገር ማለት ይቻላል ግን እዛ ላይ ሳይሆን አንድ ማመን ነገርና ለምሳሌ ማየት ማመን ነው ዝም ብዬ ወሬ ብለፈልፍ ማለት ግን ይሄንን ሰርተን ካወጣን በኋላ ችግሮች ካሉ ያው ያን ነገር ለመፍታት ፈቃደኝነት እንዳለ አውቃለሁ ስለዚህ ሄጄ እየተነጋገሩ ይሄ ችግር አለ ብለን እንዲፈታ ነው አልቲሜትሊ አላማው ምንድነው መኪኖች ለምን ኢምፖርት የምታደርጉት ለምንድን ነው ቻይና ሆነ አሜሪካ ሆነ ዩሮፕ ሆነ ቻይና መኪና ይሰራል ለምን እንደዚህ ማይሰራው እውቀት ነው ኖሌጅ ትራንስፈር ነው የሚያስፈልገው ያን ነው የሚያስፈልገው እንጂ ለምንድን ነው የሞተ መኪና 15 አመት የሞተ መኪና ስቲል ኢምፖርት የሚደረገው ለምን ያ መኪና ይማይሰራው እና ቴክኖሎጂን ማምጣትና ከዚህ ሲበላ አገሪቱ ራሷን ያ ከእንደዛ ነገር ነፃ ለማውጣት ነው ከዚህ ፎሬን ኤክስቼንጅ ሶፍት አደረጋለ አዲስ መኪና ነው ኢንቫይሮንመንት ፊውል ኮስት ብዙ አድቫንቴጅ አለው ያ ደግሞ ይሄን ነገር መንግስት ተረቶበት ወደዛ እንዲገባ እስከመጨረሻ ፑሽ ያደርጋል ሰው ያ ደሞር ሲመጣ ደግሞ የመግድ የሙላ ምክንያቱም መንግስት አድቫንቴጅ አለው ኢማጂን ያሉት መኪናዎች አሁን ነዳጅ ኢምፖርት የሚደረገው መኪናዎቹ ለእንትን ቢሆን ባትሪ በእንትን ቻርጅ ያደርጉ ቢሆን ፊውል ካላስፈለገ በዛ ሴቭ የምታደርገውን ገንዘብ ተመልሰ ኢንቨስት ማድረግ ትችላለህ ሌላ ነገር ላይ ስለዚህ ያንን ፕሪፌር ያደርጋል ሰው መንግስት ራሱ ሴቭ ያደርጋል እና ተብዛ ደግሞ ለዚህ ለአገለገሉ መኪናዎች ስፔር ፓርት መታወቃል ኮንቲኒየስሊ ያን ሴቭ ታደርጋለህ ለብሪካንት ነው ሴቭ ታደርጋለህ ስለዚህ አዘን አሁን ኮንሺየስ በሆነ ነገር ይሄ ዊን ዊን ሲቹዌሽን ነው ለገዢው ነዳጅ ሴቭ ያደርጋል ኮንሰፕት ኮስት መንግስት በዚህ በኩል ፎሬን ሴቭ ያደርጋል እና ያንን ሁሉ ግን አፎርደብል መሆን አለበት መግዛት መቻል አለበት ያንዱ ትልቁ ችግር የመኪና ኤሌክትሪክ መኪና ችግር ዋጋ ማን መኪና በስታይ 45 ነው በዶላር ስታየው 30000 40000 50000 ዶላር ነው የሚባለው it's too much ማለት ያንን ዋጋ ይዘው ወደ ዩሮፕ እና አሜሪካ ብትት ግን አፍሪካ ውስጥ ያን መኪና ማን አፎርድ ማድረግ ይችላል አይቻልም ስለዚህኛ የምናደርገው ምንድነው በ10 አመት ኦልድ ሆኑ መኪናዎች ኢምፖርት የሚደረጉ መኪናዎች ገብተው በሚሸጥበት ዋጋ አዲስ ኤሌክትሪክ መኪና ሰፕላይ ማለት ነው እና ያንን ካረክ ያ ደግሞ ትልቁ አድቫንቴጅ ምን ያን ካረግን ፋይናንስ ማግኘት እንችላለን አዲስ መኪና ይሰራል አሁን ትልቁ ችግር ያለው መሰለህ 8 አመት መኪና ያለው ኢምፖርት ይደረግና ለታክሲ ለመጠቀም አንድ መኪና ከ10 አመት በላይ ሆኖ ይበጣል ስለዚህ ያ መኪና ከመጣ በኋላ 2 አመት ለታክሲ የሚሰራ ከዛ መስራት ይችላል
አሁን ግን አዲስ መኪና ከሆነ 10 ዓመት ይሄ ነገር መስራት ይችላል ማለት ነው እና እንደዚህ ለሁሉም ሰው አድቫንቴጅ ስላለው ይሄንን ነገር አዲስ በመንግስት ደረጃ ስለተረዱ በጣም ስቲሙሌት ያደርጋል ሰው መስራት የእናንተ መኪኖች አሁን ተመርቷቸው ኦክቶበር ላይ ነው ሰላም ከዋጋ አንፃር ምን ያክል ይመጣል በስንት ይሸጣል አሁን እንግዲህ መኪኖቹ በሲሚላር ኢትዮጵያ ቪትስ በምንላቸው ደረጃ ያሉ በዛ ኮና ኮሮላ ተበዛ መኪና ናቸው እነሱ አሁን ዋጋቸው ወደ 1.3 ሚሊዮን ሺሊንግ ማለት ነው አሁን 10,000 $10,000 ማከፋ ሀሳብ ነው ሴዳን ናቸው ኖ ሃሽባክ ብቻ እንደ ቪትስ ማለት ነው እንደናቸው ከአንድ እንትን አለ ኤስዩቪ አለ እንደ ሬንጅ ሮቨር እሱ ወደ 2.8 ሚሊዮን ሺሊንግ ነው ያ ማለት $10 ነው $20,000 አሁን ኮምፔሪንግ ብታይ ከተማ ውስጥ ያሉት እንትን ትንሹ መኪና ኤሌክትሪክ መኪና ዋጋው 4.5 ነው ያ ማለት ወደ $40,000 ስለዚህ ከኛ ጋር እንብላለን ተናለ እና በዚህ እና አሁንም ማርኬት ሰርቬይ ስናደርግም ሰው በጣም ሃይ ዲማንድ ፍላጎት እንዳለው አሳውቀውናል ፎከስ ብናደርገው ደግሞ አት ሎ ኤንድ ሌቭል ናቸው ገንዘብ መሰብሰብ አልጀመራችሁም አንሰብስ ይሄ በባንክ ኤቭሪቲንግ የሚሰራው በባንክ ነው አግሪሜንት የሚደረገው ባንክ ነው ገንዘቡን የሚቀበለው ባንክ ነው የሚከፍለን ባንክ ነው እኛ እዛው ከኢትዮጵያ ኤክስፒሪየንስ ኦፍ ኮርስ ባትሪን በተመለከተስ ምን የተለየ ነገር አለው እንግዲህ የኛ ውድ ነው ለምንድን ነው ባትሪ ውድ የሆነው እኛ የተለየ አፕሮች ነው ያለን አንድ አሁን ብዙ መኪናዎች ኤሌክትሪክ መኪናዎች እርስ በርሳቸው የሚፋጁበት ነገር ምንድነው አው የኔ መኪና 400 500 600 ኪሎ ሜትር ይሄዳል ይሄ ነው የሚፋጁት መኪና ግን አሁን እኛ እዚህ ባረግነው ሪሰርች እንግዲህ ታክሲ ብቻ ያ ዛት ማርኬት ስለሆነ እነሱ በቀን ምን ያህል ኪሎ ሜትር ይሄዳሉ የሚያስፈልጋቸው ስለዚህ 100 የሚሄዱት 130 140 ኪሎ ሜትር ነው ካለ ኮንጀክሽን ስራም አሁን እንደዚህ አይነት ሰው 130 ኪሎ ሜትር በቀን እየነዳ ለምንድን ነው 500 ኪሎ ሜትር መኪና ባትሪ የሚሰጠው ለምንድን ነው ያ ሰውዬ ለዛ ኤክሰስ ባትሪ መክፈል አለበት የመኪና ዋጋ ዋናው ባትሪ ነው መክፈል አለበት ያን ከፍለኸው ክብደት አለው ያን መኪና ትራንስፖርት የምታደርግበት ጊዜ ያንን ሙቭ ለማድረግ ኤነርጂ ያስፈልጋል ትጠቀማለህ ለምን ስለዚህ የኛ አፕሮች ምንድነው ነው 250 ኪሎ ሜትር በቀን መሄድ ይችላል አለበት ያ መቻል አለበት ያ ስታረግ ደግሞ የባትሪ መጠን ይቀንሳል ስለሚቀንሰው ዋጋው ይቀንሳል ግን አንዳንድ ሰው አይ በግድ 500 ኪሎ ሜትር ሄዳለው ካለ ችግር የለም ባትሪ ከተለታላ ይከፍላል ይሄ ምንድነው እኔ አይደለም ወስነው አንተ ስንት መክፈል እንዳለበት አንተን አውቅም ተወሰነው እፈልጋለሁ ግን አስረዳሃለሁ እንደማይሆን ጥቅም እንደሌለው ተሸክመን የምትሄደው ጥቅም የሌለው ነገር ተሸክመን ትሄዳለህ አንዴስ ሀገር አቋራጭ ነገር ከሆነ እዛ ትልቁ ነገር እሱም ሰርች ያደረግነው ምንድነው ስንት ጊዜ ነው ሀገር አቋራጭ ለምሳሌ ኢትዮጵያ ስንት ጊዜ ነው በአመት ስንት ጊዜ ነው ከናዝሬት የምትሄደው ተው ሌላው ሩቃቱ ተው ናዝሬት ስንት ጊዜ ነው ሁለቴ ሶስቴ ታዲያ ሁለቴ ሶስቴ ለመሄድ ያን ሁሉ ገንዘብ መኪናው ተሸክመን መንቀሳቀስ አለበት with a chance አንድ ባትሪ ቢበላሽ ሙሉ የምትቀየረው ኮስት ነው ለምን እና የኛ አፕሮች ምንድነው እንደዛ የምትሄድ ከሆነ አሁን አንደኛ እንትን መኪና ተከራይተህ መኪና አንድ ቀን ከንቴ ነው ኢቭን አሁን ወደፊት ሰዎች ምንድነው ያደረገው እኛ ከስተመሮች መኪና የሚገዙ በአመት 3 ጊዜ በ4 ጊዜ ለዊኬንድ ላይ መኪና አቬሌብል እናደርግላቸዋለን
ወጣው የትም ሄዶ እንደሰው እንዲመጣ በቃ ስለዚህ ሄዶ እንዲመጣ ያን መኪና አዛፍ አትወሰደው አይፈልግም እና ያ ሌላ ፊቸር ያለው ያ ኢመርጀንሲ ቻርጀር ይባል ትንሽ ጀነሬተር አለ የምትሄድ ከሆነ እሱን ይዘህ ሄደህ መንገድ ላይ ቻርጅ ማድረግ ትችላለህ በንዛት መንገድ ተጠቀም ትችላለህ እና የኔ አፕሮች መኪና የኤሌክትሪክ መኪና አጠቃቀም አውቀ መጠቀም ይችላል አቢዩዝ አታውቅም እንደዛ ነው እና ኦንቶፖሳ ደግሞ መኪና ውስጥ ብዙ ነገር ኦፕሽኖች አሉ ያን ኦፕሽን ትፈልገዋለህ ወይ አትፈልገውም ዝብዬ ገትኩቼ ሞልቼ ይሄን ያው ጻይ ከፈልከም ብለህ የምትፈልገው ከሆነ አረግልሃለሁ የምትፈልገው ኦፕሽን የማትፈልገው ከሆነ አላርገው ስለዚህ ትዕዛዙን ተከትለው ነው የሚመጣው በዛ ነው ዋጋው መግደል የምንችለው ምክንያቱም ለብዙ ሰው አሁን መኪና ለግዠሪ ሳይሆን ሰርቫይቫል ነው ተረቶ መጠቀምበት ነው እና ያን ይጠቀምበት ደግሞ ኮስቱ መቀነስ አለበት ዘንድ ትንሽ ገንዘብ ይስመ እያደገ ሲሄድ ሰው ይመስል ፍላጎቱ ይጨምር ይመጣል ያን ይፈልገው ማለት ይችላል ግን መጀመሪያውን ሁሉን አግበስብሰና ከፍተን ከፈል ማለት የለብንም ዳሳው አፕሮች ወደ ኢትዮጵያ እንመለስና ሆላንድ ካር ምን ያክል መኪና ተመረተ I think ጠቅላላ ወደ 3000 መኪና አለ ብራንዶች የነበሩት ተከዜ አባይ ዶክ አባይ ተከዜ አዋሽ ላሊበላ መንገድ ላይ ያሉ ማለት አሃዱ አውቶቡስ አንድ አውቶቡስ የመጀመሪያው የትኛው ነበር መኪና አውቶቡስ አባይ ተከዜ በኋላ ነው የመጣው እሱንም አንድ ያ ምክንያት ስለነበረ ነው ያረኩበት በነገራችን ላይ አንደኛ አሁን እዚህ እንደማረጋው አሁን መኪኖቹ እዚህ ሎካል ስም አላቸው በሎካል ስም ነው የሚጠሩት ምክንያቱም ሰው እንዲያውቅ ያኔ መዘበር ያረኩት እና የባለቤትነት ስሜት እንዲፈንስ ነው የኔ ነው ምን ስሜት ለክሬት ማድረግ ትልቁ ኤክስፒሪየንስ ያረኩት አቺቭመንትም ደግሞ ያቺ ነገር ከኋላ ላይ በአማርኛ በኢትዮጵያ አባይ ብሎ ማየት ለብዙ ሰው ትልቅ ነገር ማይንድሴት ይቀይራል ያን ነገር ነበር ማድረግ ነበር ያኔ ነበር ኢትዮጵያ ትችላልኛ ምን ይችላልን ሁሉ ጊዜ የሰው ጃይ ምን አልነበረ ሁሉ ጊዜ በሰው ጌጥ ነው ምናቀው ራሳችን ምናለቀው የሰው ጌጥ ነው መቼ ነው ራስ ጌጥ ስለራሰርት በራስ ምትቆርና ምትሰራ ሁሉ ጊዜ በሰው ጌጥ ያ ነው ደግሞ ሰርቫይቭ ማድረግ የምትችለው አገር ማድረግ የምትችለው ደግሞ ነገሩ ሲሰራ እንጂ ሁሉ ጊዜ በሰው ጌጥ ያጌጥ የሰው ይከዘ በሰው ቃ ያጌጥ ማድረግ አትችልም መጀመሪያ ሐሳቡ እንዴት መጣለ ስትመጣስ ኢትዮጵያ ውስጥ እንዴት ነበር የተቀበለው መጀመሪያ ያው ሆላንድ ያለ ስራ እየሰራው ያኔ እንግዲህ ላዳ መኪናዎች ብዙ ከሆላንድ ነበር የመጡት እና ከሆላንድ በጣም ብዙ ላዳዎች ወደ ኢትዮጵያ ልክ በጣም ብዙ ላዳ እየሄድኩ ያለው ስልክ በዛ በጣም ልክ ነበረ በኋላ አንድ ጊዜው የነበሩ አሁን መልስ አይነበሩ ግን ያን ያልነበሩ የጉምሩክ ኃላፊ የነበሩት መላኩ ፈንታ ሆላንድ ለትምህርት መጥቶ ልተዋወቅ ነበር እና እዛ ቁጭ ብለን ስናወራ ማለት እንደዚህ ለምን ኢትዮጵያ ውስጥ መግዛትም አታስብም አላሰብኩትና ልክ ለምን አላደረገው አልኩ ከዛ ሐሳቡን ግዳኔ ስራ ነበረኝ ከዛ ሐሳቡ ወርካራ አርኩት የሆላንድ መንግስት ጋር አቀረብኩት ሆላንድ መንግስት በጣም አደነቁት ግራንት ሰጣለን አሉኝ ግን ፓርትነር ፈልጋሉ ያኔ እዚህ አውቶሞቲቭ ስራ ውስጥ ስላልነበርኩኝ ኤሌክትሮኒክስ ነበር ለአውቶሞቲቭ ስራ ያስፈልጋል አሉኝ ትልቅ የሆላንድ ካምፓኒ ፈለኩ አገኘው ሁለታችንም ሄደን ስጋ ሆላንድ መንግስት ጋር አፕላይ አደረግን ግራንት ተሰጠኝ ያው ነፃ ብር ተሰጠኝ ድጋፍ ተሰጠኝ ብሩን ይዤ ኢትዮጵያ መጣሁ አንድ ነገር ፈልገው ነገር እኔ ኢትዮጵያ ውስጥ ነገር ስመጣ ኢትዮጵያ ውስጥ የመኪና አሴምብሊንግ መስራት አይቻልም ነበር ለምን ከኔ በፊት ፊያትና ላዳ መጥተው የተመለሱበት ምክንያት ያን ጊዜ ኢትዮጵያ ውስጥ ኢምፖርት ላይ እንትን አሴምብሊንግ ማኑፋክቸር ደብል ታክሴሽን ነበር እቃውን ሳትስገባ ታክስ ትከፍላለህ እቃውን ስታስገባ አምርት ተጨምሮ ታክስ ትከፍላለህ ያን አቅ ነበር ግን የሚገርመው ያን ነገር ታግዬም ቢሆን አስቀይረዋለሁ ብዬ ለፓርትነሮች አልነገርኳቸው ምክንያቱም ብነግራቸው እንደሚመልሰው አውቃለሁ ምክንያቱም ፊዚብል አይደለም
ከዛ መኪናውን መጀመሪያውን ዶክ የሚባል መኪና ከሰራን በኋላ ልክ ስናወጣ ታክስ ባልተባልኩ አልከፍልም። ለምን እንዴ በየት ሀገር ነው በአንድ ቃል 2 ጊዜ ታክስ የሚከፈለው? ክርክር መጣ። አንድ በጊዜው በነበረ አይ ቲንክ እስከ ካቢኔት የስብሰባ ውስጥ ምናምን ነገር ነበር መሰለኝ እዛ ተደርጎ አይ ይሄ ነገር አይቻልም፣ ምክንያቱም ያኔ ክፈል ከምትሉኝ በቃ ይወጣል ችግር የለም። ግን እንዴት አድርገን ነው ያኔም እዛ ገብቼ ያንን ስለሰራው እንጂ ባይሰራ ኖሮ በኖርማል መንገድ ህጉ ሲቀየር ድረስ ሌላ 5 6 7 8 ዓመት ወስዷል። እዛ በዛው የኢምፖርት ታክሴሽን ጉዳይ ተነሳ። ያኔ ኢትዮጵያ ውስጥ መኪና መግዛት አድቫንቴጅ እንዳለው ታወቀ። በዛ ነው ጀመርኩት። ከዛ ለምን ያህል ጊዜ ነው ጠቅላላ የሰራው? እንግዲህ 2005 ጃንዋሪ ነው የጀመርኩት። ያው 97 ከዛ ያው ዶክ የሚባል መኪና ስራ ጀመርኩ። ከዛ እየሰራው ጥሩ ይሄድ ነበር። ያው እንደጀመርኩ ዶክ ማለት ፊያት 131 ነው። ጠንካራ መኪና ነበር። ከፊያት ጋር ነበር የሚሰራው። ፊያት የመጀመሪያ ባች ካደረገን በኋላ የእንትን ፊያት 131 ኦልድ ታይም መኪና ስለሆነ ካላቸው ጠቅላላ ኤክስፕሬሽን ጋር ይሄ ነገር አይሆንም ብለው እናቆማለን ሲሉ ሌላ መኪና እንፈልግ ነበረብኝ። ከዛ ወደ ቻይና ሄጄ ሊፋን ተነጋግሬ ሊፋን እና ፓርትነር አድርጌ ወደ ኢትዮጵያ መጣሁ። ከዛ ሊፋን መኪና መግዛትም ጀመርኩ። መቼስ እንደገና በጣም ሰክሰስፉል ነበር። ከዛ እየሰራሁ ያለው አንድ ቀን የማረሳው የንግድ ኢንዱስትሪ ሚኒስቴር ዴታ ቅዳሜ ቀን ቢሮ ተጠርቼ ይሄን ስራ አቁማለሁ። ይሄን ስራ አቁም ተባለ። ለምንድን ነው ማቆም ስለ ጊዜ አይ አቆማው ገና እና አባይ ምናምን ሳይጀምሩ አባይ ሊፋን እየሰራው ያለው ለምን በየስል አይ የሀገር ጉዳይ ነው ብቻ ብዙ ነገር ተናገሩ። እንዴት ነው ማቆመው? ይሄ ሁሉ ለፍቼበት አልኩ። አይ ማቆም አለበት ማለት በዛው ያው ወደ ህግ መሄድ እንደማልችል ተነገረኝ። በቃ አቆሜ ከዛ እንደገና ሌላ አባይ ኤግዚኪዩቲቭ ብዬ ከጃክ የሚባል ኩባንያ ጋር ጃክ የሚባል ኩባንያ ከነሱ ጋር ስራ ጀመርኩ። እንደገና እሱም ደግሞ በጣም ሰክሰስፉል ሆነ። ያው እንደሚታወቀው የኔ ችግር የነበረው መኪና መሸጥ ሳይሆን እቃ ማቅረብ ነበር። በፎሬን ከረንሲ ማለት ወደ 600 ሰው ባክሎግ እያለ አንተናል ነበር። የሚገርም ነገር እኛ ላይ እዛ ውስጥ ለመመዝገብ ሰው ውጪ 20 ሺህ ብር እየተከፈለ ለመመዝገብ ነበር እና was successful እዛ እየሰራሁ ያለው። በመካከል ላይ ኢትዮጵያ ውስጥ ትራንስፖርት ችግር አለ፣ መፍትሄ አምጣ የሚል ጥያቄ ከአዲስ አበባ አስተዳደር ጥያቄ መጣልኝ። ከዛ አይ ችግሩን ምን ነው ሳላቅ መፍትሄ አላመጣም፣ መጀመሪያ ችግሩን አናላይዝ ይደረግ ተባለ። ከውጭ ሰዎች ከአሜሪካም ከሆላንድም ሰዎች አመጣ። 6 ወር 7 ወር ጥናት ተደረገ። ጥናቱ ለእንትን ቀረበ፣ ለሚኒስትሮች በፓርላማ ሰዎች ነው ቀረበ። አላ በቃ መኪና አውቶቡሱ ይሰራ ተባለ። እንግዲህ ይሄ ሁሉ ሳደርግ በራሴ ውጭ ነው የማደርገው። ያው ስለተባለው ሰራ ተባለ። ያው አሃዱ የሚባል አውቶቡስ ተሰራ ቀረበ። ልክ እንደቀረበ እዛ ይሄ አውቶቡስ ከእንትን ላይ መጥፋት አለበት እንዳሰራ ተባለ። በጣም ብዙ ችግር ገጠመኝ። በሱ በጣም ብዙ ችግር ገጠመኝ። ፐርሰናሊ ቢሮው ተጠርቼ በጣም ብዙ ነገር ገጥሞኛል። ያኔ ብዙ ነገሮች መጥፎ ነበሩ። ቢሮ ማለት ነው ሜቴክ ተጠርቼ ነው ይሄ ነገር መቆም አለበት አሉ። ለምን ቆመ? የሚገርም ነገር ግን ይሄ አውቶቡስ አሁን እዚህ ሰራዋለሁ። አይና አውቶቡስ እዚህ ሰራዋለሁ። ምክንያቱም ሃይሊ ዲማንድ ስላለ እዚህ ሰራዋለሁ። እኔም አስታውሳለሁ ማለት አይ ቲንክ ከተማውን አዝርኳል። እሱ ነገር ትዝ ይለኛል። 250 ሰው ይዘን ሰማያዊ አውቶቡስ 250 ሰው ይዘን እኔ ያን ጊዜ እነሱ ከሜቴክ ከቻይና ያመጣ አውቶቡስ በዋጋ አንፃር ገና የነሱ 80 ሰው አይዝም። የኔ 250 ሰው የኔ ዋጋ ግማሽ ነበር የነሱ። ስለዚህ ተባለ። ስለዚህ ኮንፍሊክት ኦፍ ኢንትረስት ተፈጠረ ማለት ነው። አይ ዶንት ኖ እኔ እንግዲህ ምን ልዛል እኔ እንስራ ከነሱ ጋር ሜቴክ ጋር እንስራ እኔ ግድ የለም ይሄ ሀገር ጉዳይ እንስራ አልኩት። ምንም እንስራ ችግር የለም። ምንድነው ሁሉም ከሚጠቀመው ሀገር አይደል እንስራ ሀገር የምጠቀምበት ነገር ነው። ግን ያ አልተፈለገም። በዛው
ከዛ በኋላ በቃ መጥፎ ነገር ነበር ሁኔታ ያ በጊዜ ነበር አሁን ማመሰግነው አንድ ሰው ትልቅ ቦታ ያለ ሰው ነገሩ ጥሩ ስላልሆነ ሀገር መውጣት አለበት ከዛ ወጣው ከዛ በኋላ ምን ተፈጠረ ተለቆጣ በኋላ ፋብሪካው ምን ሆነ ከዛ እንደዛው እንዳለ ቆሞ ነበር I think ለውጡ እንደመጣ I think ሚያዝያ ላይ ነው ብቻ ለውጡ በመጣ በሁለተኛ ወር ተመልሼ ገባው እዛ ትንሽ ጊዜው ጥሩ አልነበረም እና ያው ድርጅቱ በቃ እንደ ቄራ ስጋ ቦጫጭቀው ነው የበሉት ሞዳይ የተሰራው መጽሐፍ የሆነ ገጽታ ግን ብዙ ግልጽ ያለ ወንጀሎች ተሰርተዋል ድርጅቱ ላይ ብዙ ወንጀሎች ማለት ምን ሆነ ያው ባህራጅ ይሸጥ ተባለ ባህራጅ እንዲሸጥ ተወሰነ መቼ ማለት ነው I think it was 2005 ላይ ነው መሰለኝ በፈረንጆች no 2005 በኢትዮጵያ 2005 ማለት 13 አካባቢ በፈረንጅ ማለት ነው አምስት ነው ተባለ ከዛ ሲጎተት መጣ ንብረት በጣም ከመዋከል ይውጣ ይሸጥ ነበር ፍርድ ቤት አመለከትኩ ብዙ ጊዜ አላሰራለን ተባለ እንደው ለመግለጽ ያህል ብዙ ለእርዳታ እናረግ ነበር እና ሰው ይረዳሉ ሰው ለመርዳት ውሃ በየክልሉ 10 ክልል 10 ውሃ ቆፍራለሁ ሁለት ሪግ አስገብቼ ነበር እኔ ከወጣ በኋላ በፍርድ ቤት ትዕዛዝ ሁለት ሪግ በ6500 ተሸጠ ፍርድ ቤት እንዴት ነው የምናገር አይ ዝም በል መናገር ትችልም ይሄ ስራ ማስካሄድ ነው ለ6500 በዛን ጊዜ አንድ ጉድጓድ ለመቆፈር እስከ 2 ሚሊዮን ብር ትገኝበት ነበር ከዛ በኋላ ሎቤዶች ነበሩ ሎቤድ ምንም ያለው ቤት በ45000 ብር ለምን ለስራ ማስካሄድ ነው ስንት ነበር እንደ ስክራፕ ብትሸጠው 450 ሺህ ብር ተወለ ብረቱ ብቻ በኪሎ ብትሸጠው 45000 ለስቲል ስትራክቸር ቢልዲንግ የመጣው ሙሉ ወደ 4000 ካሬ ሜትር ቦታ የሚስታችሁ ሙሉ ከውጭ የመጣው የተቆራረጠ ብር ተብሎ 200 ሺህ ብር ተሸጠ በስንት 200 ሺህ ብር ስንት መሸጥ ነበረበት ቢያንስ ወደ 5-6 ሚሊዮን መሸጥ ታሸጥ ታክሱ ስለገባ ነው እንጂ ታክሱ ከብሩን ታታገኝ ከዛ እንደምታወቀው ቢቢሲ ዶክመንተሪ ሰርቷል አንደኛው ዓላማ የነበረው መኪና በባዮጋዝ እንዲሄድ ነበር በባዮጋዝ ነበር አንዳም ፊልሙ ማለዩቱ ላይ ማየት ይችላል ያን መኪና ሰርቼ መኪና በባዮጋዝ እንዲሄድ አርጌ የቢቢሲ ሰዎች መጥተው አይተው ነተውታ ለዛ ማምረቻ ብዬ ሁለት ኮንቴነር ማሽን አስገብቼ ነበር እንግዲህ ያ ሸገር ባዮጋዝ የሚባል ድርጅት ነበር በዛ ስም ነው የመጣው ከወጣ በኋላ አይም ይሆናል ካን ብለው አሳገዱት ኮንቴነር እንዳለ አፍርድ ቤት ደግሞ ዝም ብሎ ሳያጠራ አገደ ዝም ብሎ ያጠራ ምን ተሰባል አገደ ከዛ ያው እንደተለመደው ኢትዮጵያ ህግ የሌለበት አገር ህግ ቢባል ኢትዮጵያ ውስጥ የለም በቃ ከዛ ያን እንትን 5 አመት ታግዬ እንዴ 5 አመት ባመጣው 5 አመት በኋላ አውልክ ነው የሳርብ ስጦ ተባለ ኮንቴነሩ ሲከፈት ባዶ ነው ምንም ቃል ምን ነው ላለ አይ ማን ሞሰተ ቤት ፈርመ ሰጣለ እንዳትከባብላችሁ ከልክላችሁ አስቆማችሁ ፖሊስ አስቆማችሁ እንደዛ ትለኛለህ ምንም ማስረጃ ስለሌለ ምንም ማረጋቻለሁ ስለዚህ ቆሻሻ መጠረቀም ያቀርቡታል ፎቶውን ማለት ውሰድ ይሄን ተባለ አላ ከዛ እንግዲህ ከዛም ዘጋው ነው መጨረሻ አንድ በጣም የሚያስጠላ ነገር የድርጅቱ ንብረት በፍርድ ቤት ባህራጅ እንዲሻጥ ተብሎ ፍርድ ቤት የሃይራ ጨረታ መነሻው 50 ሚሊዮን ብር እንዲሆን ከዛ በታች እንዲሆን ጨረታው እንዲሰረዝ ብሎ ዳኛው ችሎት ውሳኔ ሰጥቶ ፋብሪካው ማለት እንግዲህ 50 ሚሊዮን ብር ወደ 180 መኪና ውስጥ ፋብሪካው አለ ማሽነሪ አለ መነሻ ተብሎ የጨረታው ቀን እንግዲህ እንዲስ ከ50 ሚሊዮን ብር መነሻው ነው የተባለው ተብሎ ከዛ አጫርቱ የተባሉ ሰዎች ባንሰው በ42 ሚሊዮን ብር ሸጡ ዳኛው ጋር እንዴት ነው ይሄ ነገር በ42 ሚሊዮን ብር እንዴት ንብረት ይሸጣል
ፍርድ ቤት ያለው ውሳኔ ነው ደግሞ አለው እንዴት ከፍርድ ቤት ትዕዛዝ ውጪ ይሆናል ይሄ ነገር መሰረዝ አለበት ያመለከቱ ሳመለከት የሸጡት ሰዎች ምን አሉ ጨረታው የተደረገው ቅዳሜ ቀን ነው አዎ ጨረታው ቅዳሜ ተሰደ አጫርተን ለዳኛውን በስልክ ደውልለት ቤቱ ሽጡት ብሎ ወስኗልና እንግዲህ ዳኛና ባለጉዳይ ከችሎት ውጪ በስልክ እየተነጋገረ የምታሸፍበት ነገር ምንድን ነው እንግዲህ ይሄ ራሳቸው ወረቀት ጽፈው አስተያየት ስጡበት እኔ ያስገባው አይ ንብረት ሸጠው ከፍርድ ቤት ውጪ ነው ስላልኩኝ አስተያየት ስጡበት ብሎ ሲጠየቁ ነው ይሄን ያሉት ይሄ ማለት ምንድነው ዳኛውን ገብቶበታ ታውቀዋለህ እጅ አለበት ውስጡ ስላለበት ወስን ነው እንጂ ይሄን ያህል ድፍረት ኖሯቸው ዳኛ አይ እንትን አለ የሚሉት ነገር አልነበረ ምንም አንድፍረት ናቸው ስላለበት እጅን አስገብታል ነው ታዲያ ዳኛው ምን አለ ምሳሌ ሰጥ እዚህ ላይ በጣፈ ውሳኔ ያለው ከ50 ሚሊዮን በታች እንዲወሰን ብሎ የወሰነው ውሳኔ ላይ አይ ያልኩት እስከ 50 ሚሊዮን ብር ሽጦት ነው ያልኩት ምን አይነት ውሳኔ እስከ 50 ሚሊዮን ብር አይደረግም እስከ 50 ሚሊዮን ብር እኮ አንድ ብር መሆን ይችላል ማለት ነው ይሄን ነው ያልኩት በዚህ ምክንያት ነው ግን የሚለው እኮ 50 ሚሊዮን እና ከዛ በላይ ነው አሳይተኛል እሱ ግን ምን አለ ዳኛው መልሶ አይ ያልኩት መልሶ በሌላ ውሳኔው ላይ እስከ 50 ሚሊዮን እንዴ ያለ ውሳኔ አለ እንዴ የመነሻ ዋጋ ወሰነ ብሎ ሲሉት እንዴ የንብረት ዋጋ ይላል እንዴ የሚገርመው ይሄ ጉዳይ ይሄ ኮረፕሽን አለበት ብዬ ለጊዜው ጉዳዩ ለዳኞች ኮሚቴ አቅርቤያለሁ አይተውታል ቀርቧል 2002 ጊዜ ደግሞ ያቀርቤያለሁ አጣሪዎቹ አጣርተው ተዘጋጅተው ነበር ለውሳኔ በመጨረሻ ምን ተባልኩ አይ ከ2011 በታች ያለ ጉዳይ አናይም ተብሎ ዘግቷል እንደዛ ይቻላል እንግዲህ ኢትዮጵያ ያገን አብንትን ፕሮሰስ ያረክ ነበር አይደል የገክርክር ላይ ወይጋ ምናምን አይደል ያለ ውሳኔ ሳይሰጥበት በቃ አናይም ተብሏል ቢያዩት ቢታይማ ውስጥ ሌላ ውሳኔ አይኖርማ ምንም ነገር የምታደርገው ነገር እኮ የለም ስርቆት እኮ ነው ዘርፋ ነው እዛም ሰዎች ናቸው ማለት ኦፊሻሊ ነው እንደዛ ያሉ ሄጂስ ጠይቃቸው አልነበረ በቃል ሄጂስ ጠይቃቸው አልታየም ውሳኔ ዘጠበት በጦፍ የሰጡ ነው አይሰጡ አጥቶሰነ እና ይሄ ነው እንደዚህ አይነት ሁኔታ እንዴት አድርገን ስራ የምትሰራ በአሁኑ ጊዜ 161 መኪና ታክስ አይከፈልባቸው መኪናዎች መንገድ ላይ እንደዚህ በቃል አያውቅም 161 መኪናዎች ታክስ አይከፈልባቸው ህዝብ ተረክቦ ይነዳል መኪናዎች የአባይ መኪናዎች መኪናዎች ነበር 160 መኪና ታክስ አይከፈልባቸው ይሄን ነገር እንደዚህ ወንጀል የተሰራ ወንጀል ምንድነው በዘመን ባንክና የገቢዎች ሰዎች ጋር ግን አልተደረገም ለሚመለከታቸው አመልክቻለሁ ገቢዎች አመልክቻለሁ የፌደራል ፖሊስ አመልክቻለሁ ጸረ ሙስና አመልክቻለሁ ምንም ነገር ጸረ ሙስና ጭራሽ ነው ጸረ ሙስና ምንም ስላልሰጡኝ በእንትን በምንድነው ቤልጂየም ባለ ሆላንድ ባሰ ኩል እዛም ሄጄ ይሄ ነገር እንደዚህ ወንጀል ነው መንግስት ይሄን ያህል ብር አጥቷል ችግር አለ ብዬ ስለተናገርኩኝ እነሱ ጸረ ሙስና ብለው ጠይቋቸው አይ እኛ ጸረ ሙስና ምን ላይ መንግስት ውስጥ ያለ ሙስና ነው እንጂ ከመንግስት ውጭ ያለ ሙስና አላይም ማለት ገቢዎች የመንግስት ቤት አይደለም እንግዲህ እሱን አብረን ጠይቃለን ብዙ ሰው አምኖ መኪና ወስዳሉ ሰጠው ነገር ንብረት ይያለ እጅ ላይ በቂ ንብረት ይያለ ንብረቱ ጋር እንዳድርስ ተደርጎ እኔም ተጎድቼ መንግስት ተጎድቶ ከኔ በላይ ተሆነ ግድለም ህዝብ ተጎድቶ እነሱ የተጎዳው ሰው ተጎድቶ እነሱን ለማዳን ጥሬ መጨረሻ ግን የሰንተር ኮሚቴ የመኪና ባጅ ኮሚቴ ነው ይቅርታ ያሉኝ አንተ ምን ሰማን ነው እንዲያንሆንም ነበር አሉ ይሄ ቢገርም ነገር ወደ እነሱ ወደ ሁለት ጠቅላላ አንድ ነገር ነገር ከመኪናቸው መሃል የተደረገው ስራ እንዴ መኪና አዲስ አበባ መኪና እኮ 74 መኪና በ70,000 ብር ተሸጠው በ70,000 ብር መኪና 00 መኪና ተወስክለው የተቀመጡ ሰዎች አፈጻሚ ተወሰዎች ዋጋቸው ስንት ነበር 800,000 ነበር የሚሸጠው እሱ ነው በ70,000 ተሽጧል 70,000 እስከ 100,000 ስንት መኪና 74 መኪና ለዛም 74 መኪና በዚህ ዋጋ ሽጠው ለደላላ 1 ሚሊዮን መከፍለናል አሉ
ማንም ጠይቃችሁ እና ያ ሁሉ ሆኖ ያ ሁሉ መኪና 100 ሰው ነበር ድርጅቱ ሲዘጋ 110 ሰው ነበር መኪና የሚፈልገው ወደ 300 መኪና ነበር አሁን ወደ 250 እስከ 300 መኪና ነበር ያ ሁሉ ጠፍቶ ሰው ያገኘው ካስቀመጠው 18% ብቻ ነው የቀረው አላገኘ የለም አገኘ ተቦጫጭቀውታል ውጭጭቅ አድርገው እና ይሄ ነው እንደዚህ ባለበት ሁኔታ ብዙ ለመስራት አነስ አሁን አንተ ምናልባት ይሄ አንተ የደረሰብህን ነገር መፍትሄ መስጠት የሚፈልግ አካል ቢኖር ምን ቢያደርግ ነው ለኔ ይሄን መናገር አውለ እኔ እግዚአብሔር ጤና ሰጥቶኛል ትልቁ ነገር ጤና ነው እኔ እዛ ያለው እውቀት ያለኝ ሰው ማንንም አልከ እውቀት አለኝ እውቀቴን ብቻ ነው የወጣሁት ፐርሰናል ህይወቴ ውስጥ ቤተሰቦች ላይ ሁሉ ትልቅ መጥፎ ነገር ደርሶብኛል ለኔ ሳፈር አድርገናል ለምን ጥሩ ስራ የነበረኝ ሰው ጥሩ ፖዚሽን ያነበርኩ ሰው ላይ ያን ሁሉ አገር ቤት የመጣሁት ግን ወርዝ ያደርጋል ነው አያደርግም ምን ወጣኝ ለምን እንደማንም በአመት እኮ 4-5 ጊዜ መላለስ ነበር እየሰራው መጥቼ ያየው ፈታ ብዬ ነበር ምን አስጨነቀኝ አገር ቤት ኢኮኖሚ ስራዬን ጥቼ የወጣሁት የገባሁት አይደል ገንዘቤን ይዤ መጣሁት እኔ እኮ ሲፈስ መጣ አንድ ብር ከባንክ ተበድሬ አልሰራሁም ከሰራ በኋላ ወርክ ካፒታል እንጂ እኮ በሙሉ ሰራ በራሴ ቤቴን አዝዤ ሆላንድ ከስራ የጠራን ሁሉን ሰብስቤ በስልጄ ከመንግስት ተቀብዬ ነው መጣሁ እንጂ ከመጣሁ ያን ሁሉ እኮ ተበልቼ ነው የወጣሁት እንደ ሌባ ተረግጬ ነው የወጣሁት ሰርቋል የተባልኩ ይሄው መጨረሻ ፍርድ ቤት ምን አለ መጨረሻ ላይ ውሳኔ ሰጥ አንድ ነገር እሱ ላይ የሚጠይቅ ነገር የለም ከሚገባው በላይ አድርጓል ነው ከሚገባው በላይ አድርጓል አንድ ነገር እሱ ላይ የሚጠይቅ ነበር ውሳኔ ፍርድ ቤት ውሳኔ ሰጥ ነገሩ በዛ ተዘጋ ስለዚህ አሁን ተናቋል ወደ ኋላ የምታነሳው ኬዝ የለም እኔ ነኝ ከነዚህ ያለኝ በቃ እዛ ሄዶ ንብረት ጠባቂ በፍርድ ቤት የተወሰነ መንገድ ጠባቂ ያን ሁሉ ንብረት ይዞ ገንዘብ አሽቷል ብሎ ተናገረ እና ሲሰራ እና አንድ ነገር እንጠቅስ የምፈልገው እንደ መጀመሪያ ነገር ከማቋጭ ፊት ስለ ሆላንድ ካር ኪሳራ ጉዳይ አስተነሳ የሆላንድ ካር ኪሳራ የተወሰነው የሆነ ሴትዮ 150 ሺህ ብር ድርጅቱ ላይ አዳለኝና ኪሳራው ይሰጥን ብሎ ነው በዛን የተወሰነው 150 ሺህ ብር 500-600 ሚሊዮን ብር አሴት እጅ ላይ ያለ በ150 ሺህ ብር እንዳይወስና እንጂ አንተ ባንክረፕሲ ኪሳራ ደርሶብኛል ብለህ አመልክተህ አይደለም እኔ ጠየቅኩት የጠየቁት ነገር ደግሞ በጠየቁበት ነገር ጊዜን ለመግዛት ምክንያቱም ዘመን ባንክ ድርጅቱን በፎርክሎጀር ሊሸጥ ሰፍስፏል አታድርግ ያልኩት ግን በማከል ላይ ያመጣ ተዘጋ የሚገርመው ነገር ፍርድ ቤቱ ያን ነገር ድርጅቱ አሴት አለው የለም ብሎ ማጣራት ይገባዋል በውሳኔ ግን አላደረገም አለቀ በኋላ ንብረት ከተበታተነ በኋላ ይጣራ ተባለ ንብረት ሲጣራ የድርጅቱ አሴት እኮ ከራው በላይ ነው ተባለ የራሱ መንግስት አጣርቶ ያስተር ደብዳቤ ይጀላል ያዳውና ገንዘብ ያ ነገር ብታጣራው ነው ከስራው ይቀጥል ነበር ግን ዋናው ነገር ምንድነው በግራም በቀኝ ይሄ ድርጅት ኢትዮጵያ ውስጥ መስራት አይችልም መስራት የለበት መቆም አለበት በቃ ያ ከሆነ ቦታ ውሳኔ ተወስኗል በቃ እንጂ ይሄ አጣርተው እኮ በኋላ አጣርተው አይ ድርጅቱ ያለው እዳ ንብረቱ ከዳው ይበልጣል ታዲያ እንዲህ ያለ ወደ ስራ የሚገባበት ዘዴ ይፈልጋል እንጂ እንደገና አይሆን ብሎ ያስበጥነዋል ይሄ እንግዲህ ራሳቸው መንግስት ፍርድ ቤት አጣሪ ተብለው የተቋቋሙ ሰዎች እነሱ ያወጡት እንትን ነው የወጡት እነሱ የስራ ክንው ላይ ነው ጻፉት እዳው ሰብስበው ንብረቱን እንደ መኪና ሳይሆን እንደ ስፔር ፓርት ተቆጥረው እንደ መኪና ቢቆጠር እንደ ስፔር ፓርት ተቆጥሮ ሲደረግ አይ የድርጅቱ ንብረት ከዳው በዛው እና ይሄ ባለበት ሁኔታ ምን አይነት ነገር ነው መሰለኝ እንዴት መስራት ይችላል 5% ለውጭ ኢንቨስተር የሚሰጠው ድጋፍ ይኖራል መስራ ነው ግን ወደንም ጠላንም ሀገር የሚያድገው በራሱ ልጆች የውጭ ኢንቨስተር ይመጣ ብሩን ይዞ ለመሮጥ ነው አንድ ነገር ኮሽ ቢል ይወጣል እኛ ግን ወደንም ጠላንም የት አንሄዳለን ሀገራችን አለ ይጥራል ነገ ሰርቼ ባተርፍ እዛው ነው ግን ጋር ሰራዋለሁ አለ ሌላ ባተርፍ ዛሬ ተረፈው ይወጣል እኛ ነበር ሞር ሰፖርት መደረግ ያለበት እንኳን ሰፖርት የነገር ከሄን ያልሰራ አንድ ሰው ያልጻፍኩ ድብዳቤ ነው አናግሩኝ ባካችሁ አናግሩኝ ያሉ ማንንም ሰው ይናገራል
ስለዚህ ድርጅት ጥራት ተደርጎ በኢንቨስትመንት ኦፊስ በኩል ለመንግስት ደረጃው ደብዳቤ ተጽፏል እንደዚህ ነው ይሄ ሰው መረዳት አለበት ተባለ ለኛ ፈለ እስከምቻለኝ ድረስ ሞክሬያለሁ ባካችሁ እንስራ ወደ 300 ሰራተኛ ነበረኝ አፍሪካ ውስጥ 2009 ላይ the best innovative company of the year ከአፍሪካ ተበለሸልኛል የትኛው ኩባንያ ተፈርሰልሻል ያ ሁሉ ነገር እየሰራው ያለ ኢትዮጵያ ውስጥ በ3 አመት ነው ታላቅ ግብር ካይ ተባሉት በአምስተኛ አመት ላይ ኦዲተር ተልኮብኝ አንድ ብር አልተገበኝም ጥፋት በጆንያ ሻም ክለብ ብር ያውስ ማስረከበ ታማኝ የኢኮኖሚ አንቀሳቃሽ የሚል ታይትል ሰጠኝ ኢትዮጵያ ውስጥ 5 ኩባንያዎች ነው አንዱ እኔ ነኝ በወርቅ ስታተስ የትኛው ተሰጠው ያ ሁሉ ያ ከዚህ በልጥ ምንድነው ማድረግ የሚችለው ስለዚህ ካልሆነ ሀገር የማይፈልግ ከሆነ መስራት የማይችል ከሆነ ማውጣት ነው አሁን ይሄ የምናገረው እኔ ለማለት ሳይሆን እባካችሁ ሰው ያ እንደ ሀገሩ ሰው ያገሩን በሬ ባገሩ ሰው ነው የሚባለው እዛ ነገር ያ ማድረግ የሚችለው ባገሩ ሰው ነውና እዛ ላይ ፎከስ ይደረግ እና እዛ ላይ ሰፖርት ይደረግ እና ውጪ ሄዶ ማንንም ውጪ ዜጋ ናለኝ ብሎ መለማመጥ ይልቅ ማን መቶ ይፈልጋል ኢትዮጵያ መቶ ሰዓት ይፈልጋል ግን ይሄ ነገር ይዘዋል ይሄ ነገር የሚፈታ በዘዴ ቢገኝ ሀገር ማደግ ይችላል እንጂ በምንም አይነት ቢሆን በኤፍዲአይ በውጭ ኢንቨስተር ሀገር አያድግም ቻይናዎች ያደጉት በራሳቸው ስለሚሰሩ ቻይናዎች ፎሬን ኢንቨስተር አይፈቀድም የትም ብትሄድ ዩሮፕ ብትሄድ በራሳቸው ሰዎች ነው ያ ነው ስቲሙሌት ማድረግ ያለብህ ነው እንጂ ገና እድሜ ልካችን በሰው ቃ ያጌጥን አንኖርም ያራታችን ነው ማለት ዕውቀት ያለው ሰው የሚያስፈልጋል እሱ ስለማምጣት አለ ያስ ካልሆነ ድረስ ያ ሁሉ ጊዜ ሰው ተገዥው ነው ማለት ነው ያሳለፍከው ፈተና በደንብ ተረድቷለሁ ግን ስቲል ውስጥ ማየው ቁጭት ነው ሀገር ውስጥ አለ መስራት ይሰማ ቁጭት ያለ ይመስላል በጣም ከዚህ በኋላ ሌላ እድል ብታገኝ ተመልሰህ ኢትዮጵያ ዩኒቨርሲቲ የማድረግ አሁን ባለበት ጊዜ ብዙ ነገር እንፈጥራለን እኔ እውነቴን ነው የምልህ ምንም ወደርክም ጠላም ኢትዮጵያ ነኝ ሀገሬ ተወለድኩ እዛ ስሜቴ መስሎ ግን ያ ሰው ላይ ከዚህ በለጠ ግፍ አይሰራም እና አሁን ወዲያ እና እኔ ቤተሰብ አለኝ ውጪ በእኔ ምክንያት ብዙ ነገር ችግር ደርሶብናል በእኔ እዛ ሰራለው ማለት ነው ይሄን ባለበት ሁኔታ እንደገና እና እድሜም እየገፋ ነው ካሁን አንድ አመት 2 አመት የምቀልልበት ጊዜ አለ እቺን እግዚአብሔር የፈቀደልኝ ተወሰነ ጊዜ እንዲሁ ዲቪ ሰርች በተቻለ መጠን ቤተሰቦችንም እየደከም መኖር ነው ፈልኩ አላማ ያለ ምንም አይነት አማላይ ሁኔታ ቢፈጠር ከባድ ነው ይሄን ነገር መለወጥ ከባድ ነው እንዴት አልፈልግም ሀገር አይደል ለምን አልፈልግም እንዴ ሀገር እኮ ነው ምን ይባላል ግን ውስጥ ያለው ነገር የሚፋቅ ነገር አይደል እንዴት አድርገን እምነት ምጥለው አሁን ያለኝን ጥዬ ዘመገብቼ ምን ይዤ ነው ገመገባው ይሄን መጣል ሳይሆን ነው አመሰራው ነው ይሄን ብቻ አይደለም ማለት ጭንቅላቴን አሳምኘው ይሄን ነገሮች ሁሉ ኮን በማስብ ጊዜ ይሄን ጭንቅላት አሳምኘው እንዴት ብዬ ምን ይዤ ነው ገመገባው እንዴት በገባው ያ ግን ምንድነው ለኔ የፈለኩት ባለፈው ችግር ተምረ የምታስቀምጠው ቅድመ ሁኔታ አለው of course እንደ ቅድመ ሁኔታ የምታስቀምጠው ምንድነው አለኝ እና of course ለተፈጠረው ችግር መጀመሪያ እውቅና መስጠት አለበት መጀመሪያ ማን መንግስት ያ እኔ መንግስት አይደለም ይሄ እኔ መንግስት ጋር ጉዳይ እኔ ከመንግስት ጋር አይደለም በፍርድ ቤት ተሹሞ የተቀመጡ ሰዎች እና እዚህ ላይ ትልቅ ሚና ይሄ ድርጅት እንዲበላሽ ያደረገው ዘመን ባንክ ነው እነሱ የሰሩት ስህተቶች መተማመን አለባቸው ለዛው ስርዓት ላይ ደግሞ ተገቢውን ካሳ መደረግ አለበት አለዛ ምን ያደርግልኛል እኔ ውስጥ ያው እውነቴን ነው ነገር ውስጤ ተፍቆ ወጥቷል የሚገርም ነገር አንዳንዴ ወደ ሆላንድ ሲሄድ በአዲስ አበባ ላይ ነው የሚያልፈው የሚሰማኝ ስሜት is very strange አይረብሽ ነው አይነው እግዚአብሔርን ማመሰግነው እኔ እግዚአብሔርን ማመሰብ ነኝ
እዚህ ድረስ ያደረሰኝ እግዚአብሔር ነው ከፊቴም ከኋላም ገና የሚደግፈኝ እሱ ነው በሱ ነው ማለት ነው ካለሱ ውጭ ምን ነገርልኝ ማውሰግነው በይናል ጊዜ አንድ ቀን ሳልታሰር አንድ ቀን እዛው ሳልገባ አትሊስት ጤና እንጂ ይሞታል እንጂ በነበረው ጊዜ ሚቻል ቢሆን ዕውቀቴን በስትንጅ መጥቶ ይወስዱት ነበር እንሳለት ይቻላል ተው ገንዘቤ አልቋል የኔ ገንዘብ ሰው አምሮ ሲጠኝ ገንዘብ እሱን ማዝ ነው ወደፊትም እግዚአብሔር ገጥሞልኝ ይሄ ነገር ቢሳካ ጉዳት የደረሰባቸው ሰዎች መካስ ፈልጋለሁ ምክንያቱም እነሱ ናቸው የሚሰጡኝ ገንዘቡ ያን ሰዎች እግዚአብሔር ወተሳካሪ ነገር ኮለ በእኔ ምክንያት አምነው መተው ጉዳት ለደረሰባቸው ሰዎች አሁን ወጥተው በእኔ ገና ጥፋትና ነበር ባቀም አሁን አቅሙ ቢኖረኝ ያን ሰዎች እነዛ ሰዎች ያን ካሳ መክፈል ፈልጋለሁ እግዚአብሔር አቅሙ ከሰጠኝ እና በዚህ ሄደ ደግሞ እንደማገኘው አቃለሁ አሁን ማግኘት ይችላል ያን ካሳ ደግሞ ፈልጋለሁ ምክንያቱም የሰው እምነት መጥፎ ነው ምንም ባላጠፋው እሱ ያርጋ ብሎ ይሰጡኝ እኔና ምኑ ይሰጡኝ አይደል ባልጠቀምበትም ግን ያን ማድረግ ደግሞ ለማድረግ እግዚአብሔር እድሉን ሰጠኝ አደርገዋለሁ ግን በሌላ በኩል ያለው ነገር ግን ዝም ብሎ መጣ ይሄ ሌላም ሰው ትምህርት ነው አንዱም ትልቅ እስከ አንድ መጨረሻ ምናገር ነገር ይሄ ሁሉ ጊዜ ነገር ሲደረግ በፊት ብዙ ጊዜ ደጋግሞ ሚዲያዎች ተለያዩ ነገሮች ጠያቂ ሲሰጡኝ መናገር ማልፈልግበት ምክንያት ምንድነው ራሴን እንደግለሰብ ያያየው ምናልባት ዲያስፖራ ላይ ነገር ይሄን አይቶ ዲስከሬጅ እንዳይሆን እና ግድ የለም ያልኩ ነበር ግን ዋይ አንዳንዴ እኮ ይበቃል አሁን ዝብየኔ ዝም ማለት ሌላው እየተገባ እንደዚህ የተጎዳ ነው ያለው እና ይሄን ነገር ችግሩን አይተም ሶልቭ ማታደርገው ነገር ከሆነ እና ፕሊዝ ዲያስፖራም ኮች ያለው በስደተኛ ኑሮ ነው ያለው ነገር ያመጣ ያለው እና እዛም እንደገና ህይወቱን አበላሽቶ ተመልሶ መጣው ስንቱ ነው ገብቶ ተበላሽቶ በተሄደ አሁን ሱሳይድ ያደረገ ነው ጭምር ያለው መኖር ያጣው ለምን ሀገር ሰላም ብለን መጣን እዛ መኖር አቅቶት ነው ታቃጥሮኝ ነው አይደል ሳውን ቤቱን ሸጦ ምናምን ይመጣ ይሄም የዛም ሰው እኮ አገር ይያል ብሎ ይመጣው አገሬ ብሎ ይመጣው ሰራቸርቼ አገሬ ለውጭ ነው ይለውጣል እንደሚለው ታሪክ ሰው ስለምን ህይወት ይበላሻል እና ይሄ ነገሮች ታይቶበት ከተፈቱ እንጂ 20-30 ሚሊዮን ኢትዮጵያ ውስጥ አለ ከዛ 5 ሚሊዮን ነው ተው 2 ሚሊዮን ኢትዮጵያ ውስጥ ተመልሶ ስራ ቢጀምር ኢትዮጵያ ውስጥ ያለው የኢኮኖሚ ችግር ይፈታል ግን ከዛው ማፈለገው በዛ ፋንታ የፎሬን ኢንቨስትመንት አመጣለሁ ብለ የምትሰራ ስራ ዛሬም ነገም ተነጎዳል ኢትዮጵያን ችግር አይፈታም በመጨረሻ ባጭሩ ተነሳው የከረኝ ስለሆነ አይ በቃ ለኔ አሁንም እንደገና ምለው ያው እንደገና ሰዎች ያን ጊዜም ስራ እንዳልኩት ቀድላኩት ንብረት ገንዘብ አውጥተውኝ የተወሰኑ ሰዎች ገንዘብ ያሰቡትን ያላገኙ አሉ እነዛ ሰዎች ሌሎችም እንደዛ ነገሮች ካሉ ላይ እግዚአብሔር ብሎኝ አሁን ስራውን ተካለ ትልቅ እንደሚሆን ተስፋለኝ እነዛ ሰዎች ተንፈልጋለሁ ለዛም ነገር በጊዜም ሰርቼ ባለማቅረቤ ከአቅሜ በላይ ቢሆንም ይቅርታ መጠየቅ ፈልጋለሁ ምንም የነገርን ያርኩት እንደሌለ ከፈለጉ ደግሞ የፍርድ ቤት ሰጠው ውሳኔ ማንኛውም ነገር በአጭር ጊዜ ውስጥ እንትን ላይ ዌብሳይት ላይ ስለምለቀው የፈለጉ ሰው ገብቶ የነበረው ሁኔታ እዛው ማየት ይችላል መጽሐፍም ይመጣል ዶክመንት ፊልም ይሰራል እና ያን ማየት ይችላል እንዲረዳል እና ይሄ ዋናው ዓላማው እኔ እንተሳውን ወደፊት ያለው ኢንቨስትመንት የሚሻሻልበት ዘዴ የሚፈልግበት ዘዴ ማለት ይቻላል በጣም አመሰግናለሁ ይሄን እድል ስለሰጠኝ ጥሩ ቆይታ ነው የነበረ ኬንያ የጀመርከው ፕሮጀክት ተሳክቶልህ ተስፋፍቶ ወደ ኢትዮጵያ የምትመለስበት ሁኔታ እንዲፈጠር እመኛለሁ ቆይታ እሺ እኔ በጣም አመሰግናለሁ ስለሰጠኝ ውድ የገበያኑ ቤተሰብ እንግዲህ ከኢንጂነር ታደሰ ተሰማ ጋራ በኬንያ ናይሮቢ የነበረኝ ቆይታ ይሄን ይመስል ነበረ ከመጨረሻው ከኛ ጋር አብራችሁ እንደቆያችሁ ተስፋ አደርጋለሁ በቀጣይ ሳምንት ከእንግዳ ጋር እንደገና እንገናኛለን እስከዛው ሀገራችን ሰላም ያድርግልን እና ሰላም ቆዩ ቻው